ሶስቱ መጽሐፍቶችን የወጡበትን ጊዜ ስናይ 2013 14 15 ነው ያወጣው። ከዛ ደግሞ 3 ዓመት አረፍክና አሁን በ2018 አሁን አዲስ መጽሐፍ ወጣ። ያለፉት የሶስት መጽሐፎች አቀባበላችሁ እንዴት ነበር ሰዎች ጋር? ያው አቀባበል እንግዲህ ምናልባት ጊዜው ትንሽ ከቴክኖሎጂ ጋር የተያዘ ጊዜ ነውና እሱ ጋፕ ሊፈጥር የሚችልበት አጋጣሚ አለ። ግን ደግሞ ጥሩ ነው። አስተያየት የሚሰጡ አስተያየቶችም የተጻፉ መጽሐፍቶችን አንብበው ምላሽ የሰጡኝ ብዙ አንባቢያን አሉና ደስ ይላል፣ ያበረታታል። ስለተበረታታውም ነው ያው 4ኛው ድረስ የደረስኩት። ግን ቻሌንጅ አለው። ደራሲ መሆን ቻሌንጅ አለው። በተለይ ወጣ እስከሚልና በደንብ ሁሉንም ነገር ወደ ህብረተሰቡ እስከሚያደርስ ድረስ ትንሽ ቻሌንጅ ሊኖረው ይችላል። እሱን ቻሌንጅ ተቋቁመን እንግዲህ አሁን 4ኛው ላይ ደርሰናል። ይህም ጥሩ አቀባበል አለው። አሁንም ብዙዎች አንብበውታል፣ እያነበቡትም ይገኛሉ። ከዚህ በፊት ሄርሞንን ስጀምር